5። ከዚህ በኋላ የጭፍሮች ባለወጎች ጌታ ኢየሱስን ተቀብለው ከአደባባይ ወደሚፈርዱበት ቦታ ወሰዱት። የጭፍሮቹንም ሰራዊት ሁሉ ሰበሰቡ። ልብሱንም ገፈው ቀይ ግምጃ አለበሱት። ጭፍሮችም የእሾህ አክሊል ጎንጉነው በራሱ ላይ ደፉበት። በቀኝ እጁም ዘንግ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ይገባሃል እያሉ ተሰባበቱበት። በላዩ ይተፉበት። ያስያዙትንም ዘንግ ተቀብለው ራሱን በዘንግ ይመቱት ነበር። ሲወጡም ስሙ ስምዖን የሚባል የቀሬና ሰው አግኝተው መስቀሉን ይሸከም ዘንድ አስገደሉት። ትርጓሜው የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ በደረሱ ጊዜም ከሐሞት የተቀላቀለ ወይን ይጠጣ ዘንድ ሰጡት። ቀምሶ መጠጣትን እምቢ አለ። ከሰቀሉትም በኋላ ዕጣ ተጣጥለው ልብሱን ተካፈሉ። ልብሴ ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ከዚያም ተቀምጠው ይጠብቁት ነበር። ከራሱም በላይ ይህ የአይሁድ ንጉሥ ኢየሱስ ነው የሚል የበደሉን ጽሑፍ ጽፈው አኖሩ። ከዚህ በኋላ ሁለት ወንበዴዎች አንዱን በቀኙ አንዱን በግራው ከእርሱ ጋር ሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርሰው በሦስተኛው ቀን የምታንጸው አንተ ሆይ ራስህን አድን፣ የእግዚአብሔር ልጅ ከሆንክ እስኪ ከመስቀሉ ወረድ ይሉት ነበር። እንዲሁም የካህናት አለቆች ከጻፎችና ከሽማግሌዎች ጋር ይዘብቱበት ነበር። እንዲህ እያሉ ሌላውን ያድናል፣ ራሱን ግን ማዳን አይችልም። የእስራኤል ንጉሥ ከሆነ እንግዲህ አሁን ከመስቀሉ ይውረድና አይተን እንመንበት። በእግዚአብሔር ከታመነ የወደው እንደሆነ እነሆ አሁን ያድነው፣ እኔ የእግዚአብሔር ልጅ ነኝ ይላልና። ከእርሱ ጋር የተሰቀሉ ወንበዴዎችም እንዲሁ ያሽሟጥጡት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ዓለም ሁሉ ጨለማ ሆነ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ጊዜ 6 ሰዓት አልበስዎ አልባሲሁ ለኢየሱስ ወሰዱሁ ወይስቅልዎ። ጊዜ 6 ሰዓት አልበስዎ አልባሲሁ
ያሳድጎ ይስቅልጎ ዘወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ድበፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማርቆስ ወንጌል ምዕራፍ 15 ከቁጥር 16 እስከ 13 ወታደሮችም ወደ ግቢው ውስጥ አገቡት። ባለወጎቹን ጭፍሮች ሁሉ ጠሩ። ነጭ ሐርን አለበሱት። የእሾህ አክሊልም ጎንጉነው በራሱ ላይ ደፉትና ተዘባበቱበት። የአይሁድ ንጉሥ ሆይ ሰላምታ ይገባሃል ይሉት ነበር። ራሱን በዘንግ የማይመቱት ይደፉበት ነበር። ተንበርክከውም ይሰግዱለት ነበር። በተዘባበቱበት ጊዜ ያን ጊዜ ነጭ ሐር ቦታ ወሰዱት። መስቀሉንም ይሸከም ዘንድ የቀሬና ሰው የሆነ ከመንገዶችም አንድ ስሙን የለባን መንገድ ኃላፊ ከበረሃ ሲመለሱ ያዙት። እርሱም የለስቅሎስና የፎሮፎስ አባት ነው። ትርጓሜው የራስ ቅል ወደሚባል ወደ ጎልጎታ ስፍራ ወሰዱት። ከከርቤ ጋር የተቀላቀለ ወይም ሊጠጣ ሰጡት። መጠጣትን እምቢ አለ። እርሱንም ሰቀሉና በልብሶቹ ላይ ዕጣ ተጣጣለው፣ እንደ ድርሻቸው ተካፈሉ። ሲሰቅሉትም 3 ሰዓት ነበር። የበደሉ ደብዳቤ የአይሁድ ንጉሥ ነው ይል ነበር። ከእርሱ ጋር አንዱን በቀኙ አንዱን በግራው 2 ወንበዴዎች ከሁለት ወገኖች ሰቀሉ። መጽሐፍ ከአመፀኞች ጋር ተቆጠረ ያለው የተፈጸመ። መንገድ ተላላፊዎችም ይሰድቡት ነበር። ራሳቸውንም እየነቀነቁ በወይን የተቀደሰን አፍርሶ በሦስተኛው ቀን የሚሠራው ራስህን አድን ከመስቀልህም ውረድ። እንዲሁም የካህናት አለቆችና ጻፎች ይዘባበቱበት ነበር። ሌላውን የሚያድን ራሱን ዘንድ ማዳን የማይችል ይሉት ነበር። እርሱ የእስራኤል ንጉሥ ክርስቶስ ከሆነ እስኪ አሁን ከመስቀሉ ይውረድና አይተን እንመንበት ይሉ ነበር። አብረውት የተሰቀሉትን ያሽሟጥጡት ነበር። ቀትርም በሆነ ጊዜ ፀሐይ ጨለመ። ዓለምም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። ጊዜ 6 ሰዓት ከተሶልያ ጆሮ ያለው መስማትን ይስማ። ጊዜ 6 ሰዓት ከተሶልያ ሊቃነ ካህናት ሰቅለው ወደ ኢየሱስ በቀራንዮ መቃ ጊዜ 6 6
ይትባረክ እግዚኦ ነገረ ዘወንጌል ሉቃስ ወሐዋርያ ቅዱስ ሥርዓተ መንግሥት ስጋይ ሳይም ለዓለም የሉቃስ ወንጌል ምዕራፍ 23 ከቁጥር 27 እስከ 44። ብዙ ሰዎችም ተከተሉት፣ ሴቶችም ያዙለት ያለቅሱለትም ነበር። ጌታ ኢየሱስም መለስ ብሎ እንዲህ አላቸው፣ የኢየሩሳሌም ልጆች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ። መካኖች ያልወለደች ማኅፀንና ያላሳደጉ ጡቶች የተመሰገኑ ናቸው የሚሉበት ወራት ይመጣልና ያን ጊዜ ተራሮችን በላያችን ውደቁ፣ ኮረብቶችንም ተጫኑ ይሏቸዋል። በዚህ እርጥብ እንጨት እንዲህ ያደረጉ በደረቁም እንዴት ይሆን? ከእርሱ ጋር ሊሰቅሉት ሌሎች ሁለት ወንበዴዎችን ወሰዱ። ቀራንዮ ወደሚባለው ቦታ በደረሱ ጊዜ በዚያን ሰቀሉት። እነዚያን ሁለት ወንበዴዎች አንዱን በቀኝ አንዱን በግራው ሰቀሉ። ጌታ ኢየሱስም አባት ሆይ የማያውቁትን ይሠራሉና ይቅር በላቸው አለ። በእርሱም ላይ ዕጣ ተጣጣሉና ተካፈሉ። ሕዝቡ ሁሉ ቆመው ይመለከቱ ነበር። አለቆችም ክርስቶስ ከሆነና የእግዚአብሔር ምርጥ ልጅ ከሆነ ሌሎችን የሚያድን ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ቀርበው ይዘብቱበት ነበር። ይጠጣ ዘንድ መጻጻት መጡለት። የአይሁድ ንጉሣቸው አንተ ከሆንክስ ራስህን አድን ይሉት ነበር። በላዩም ላይ ደብዳቤ ጻፉ። ጽሕፈቱም በሮማይስጥ በጽርዕና በዕብራይስጥ ሆኖ የአይሁድ ንጉሣቸው ይህ ነው የሚል ነበር። አብረውትም ተሰቅለው ከነበሩት አንዱ ወንበዴ አንተ ክርስቶስ ከሆንክ ራስህን አድን እኛንም አድነን ብሎ ተሳደበ። ሁለተኛውም መለሰና አንተና እኔ በዚህ ፍርድ ውስጥ ሳለን ፈጣሪ እግዚአብሔርን አትፈራውምን ብሎ ገሰጸው። ለእኛስ በእውነት ያገኘን በሚገባ ነው። እንደ ሥራችን ፍርዳችን ተቀበል። እሱ ግን ምንም የሠራው ክፉ ሥራ የለም። ጌታ ኢየሱስንም አቤቱ በመንግሥት በመጣ ጊዜ አስበኝ አለው። ጌታ ኢየሱስም መልሶ እውነት እልሃለሁ ዛሬ በገነት አብረኸኝ እንደምትሆን ፈጽመህ እመን አለው። ቀትር በሆነ ጊዜም በ6 ሰዓት ፀሐይ ጠፋ። እስከ 9 ሰዓት ድረስም ዓለም ሁሉ ጨለማ ሆነ። ኦሪትና ከነቢያት አንዲት ቃል ከምትወርድ ሰማይና ምድር ያልተቀበለ አለ ጌታ የደቀ መዛሙርቱ ጊዜ 6 ሰዓት አበጥቆ ለስምዖን ከመ ይጹር መስቀሎ ጊዜ ሰድስቱ ጊዜ ስድስቱ ሰዓት
ወደ ውጭ አወጣው። ሊቶስጥሮስ በሚባለው በዕብራይስጥም ጎልጎታ ተብሎ በሚጠራው ቦታ ላይ በወንበር ተቀመጠ። ፋሲካም ደረሰ። ጊዜውም ቀትር 6 ሰዓት ያህል ነበር። ጲላጦስም አይሁድን ንጉሣችሁ ይኸው አላቸው። እነርሱም ስቀለው፣ ግደለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ንጉሥ የለንም ብለው መለሱ። ከዚህ በኋላ ሊሰቅሉት ሰጣቸው። ጌታ ኢየሱስንም ተቀብለው ወደ ውጭ አወጡት። መስቀሉንም እንደተሸከመ ቀራንዮ ወደሚባል ቦታ ወሰዱት። የሰቀሉበትን ቦታ በዕብራይስጥ ጎልጎታ ይሉታል። ከእርሱ ጋር አንዱን በወዲህ አንዱን በወዲያ አድርገው ሌሎች 2 ወንበዴዎችን ሰቀሉ። ኢየሱስንም በመካከላቸው። ጲላጦስም ደብዳቤ ጽፎ በመስቀሉ ላይ አኖረው። ደብዳቤውም ይህ የአይሁድ ንጉሣቸው የናዝሬቱ ኢየሱስ ነው ይል ነበር። ይህችንን መጽሐፍ ከአይሁድ ያነበቧት ብዙዎች ናቸው። ጌታ ኢየሱስን የሰቀሉበት ቦታ ለከተማ ቅርብ ነበርና ጽሕፈቱን በዕብራይስጥ በሮማይስጥና በዕብር ነበር። የካህናት አለቆችን ጲላጦስን እርሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጻፍ ብሎ መለሰላቸው። ጭፍሮች ግን ጌታ ኢየሱስን በሰቀሉት ጊዜ ልብሱን ወስደው ለእያንዳንዱ 4 ክፍል አደረጉት። ስፌት የሌለበት ስለወጥ የሆነ ቀሚሱን አንድ ወገን አደረጉ። እርስ በርሳቸውና እንጣጣልና ለደረሰው ይድረሰው እንጂ አንግደለው ተባባሉ። ልብሶችን ለራሳቸው ተካፈሉ። በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይደርስ ዘንድ ጭፍሮች እንዲህ አደረጉ። በጌታ ኢየሱስ በመስቀሉ አጠገብ የእናቱ እህት የቀለዮጳዊቱ ማርያምና ማርያም መግደላዊት ቆመው ነበር። ጌታ ኢየሱስም እናቱንና የሚወደውን ደቀ መዝሙር ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ያን ጊዜ ደቀ መዝሙሩን እናትህ እነኋት አለው። ከዚያች ሰዓት ጀምሮ ያ ደቀ መዝሙር ተቀብሎ ወደ ቤቱ ወሰዳት። በወዲ ያመነ የዘላለም ሕይወት አለው ማለት ደቀ መዛሙርቱ ጊዜ 6 ሰዓት ሰቀሉ ወደ ኢየሱስ ማይከል ፈያት ጊዜ 耶稣。
ቅዱስ እግዚአብሔር ቅዱስ በየስድስቱ ሰዓታት ዛሬ ወልክሙ ለተንዱስ ኢየሩሳሌም ርኡ አብዛቲ ራእይ ከተውቶ አይሁድ አይረጉ ለዚህ ኢየሱስ ወልደ ዳዊት ከመይስበት ወለደስመሽታ አንስም ወልደ ሰ አይያ ሰነገስ አብይ ዋክለ ሶት ይበሉ